ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ይህ በንስር የህግ ሚዲያ የተዘጋጀ የሚቀርብላችሁ የህግ ጉዳይ ፕሮግራም ነው። በዛሬው ቆይታችን ከውል አፈጻጸም ጋር ተያይዞ ከአቅም በላይ የሆነ ኃይል ስለሚባለው ቆይታ እናደርጋለን። ጠበቃና የህግ አማካሪ ስለሺ መኳንንት ይባላሉ። በንስር የህግ አገልግሎት ድርጅት ጠበቃ ነው። እንግዲህ በዛሬው ቆይታችን ከውል አፈጻጸም ጋር ተያይዞ የጉዳት ኪሳራ ሊከፈል ስለማይችልበት ከአቅም በላይ የሆነ ኃይልን ምን ማለት ነው፣ እነዚህ ሁኔታዎች የሚያሟሉት ነገሮች በህጉ ምን ሁኔታዎች ሲሟሉ ነው የሚለውን ነገር ከሀገራችን የፍትሐ ህግ አንጻር እየመረመረን ቆይታ እናደርጋለን። እንግዲህ ውል በተዋናይ ወገኖች መካከል ህጋዊ አስገዳጅነት ያለው ህጋዊ ተግባር ነው። ውጤቱም እንግዲህ በሰዎች መካከል ያለውን ማህበራዊ፣ ኢኮኖሚያዊ ጉዳዮችን የሚገልጽ የህግ አንድ ክፍል ነው ማለት ነው። እንግዲህ ውል ሊፈጸም ዘንድ ያው በተዋናዮች መካከል አስገዳጅ ህጋዊ ግዴታን ይጥላል ማለት ነው። በዚህ መካከል ውል ያልፈጸመ ወይም ደግሞ በተለያየ ምክንያት ውል ያልፈጸመ ወገን ውሉን ተገዶ እንዲፈጽም አሊያም ደግሞ ውሉ እንዲፈርስ እና ከውሉ መፍረስ ጋር ተያይዞ ሊደርስ የሚችለውን ኪሳራ እንዲከፍል የሚደረግ መሆኑ እንግዲህ በፍትሐ ብሔር ህጋችን አንቀጽ 1790 መሰረት በግልጽ ተቀምጦ ይገኛል። ነገር ግን በአንዳንድ ሁኔታዎች ውል በማይፈጸምበት ጊዜ ኪሳራ ሊቀር ወይም ደግሞ ኪሳራ ሳይፈጸም ሊቀር የሚችልበት ሁኔታ በህጋችን ተቀምጦ ይገኛል ማለት ነው። እንግዲህ ከእነዚህ ሁኔታዎች አንዱና መሰረታዊ ነገር ከአቅም በላይ የሆነ ኃይል ወይም ደግሞ በእንግሊዝኛው ፎርስ ሜጀር የሚለው ሁኔታ ነው ማለት ነው። እንግዲህ ከአቅም በላይ የሆነ ኃይል ምን ማለት ነው ስንል ባለዕዳው ባላሰበውና ድንገት ደራሽ ሆኖ የውል ግዴታውን ከመፈጸም የሚከለክለው ነገር በሚሆንበትና ይህም ሁኔታ ደግሞ ፍጹም ውሉን ለመፈጸም ፍጹም የሆነ ወይም ደግሞ አብሶሉት የሆነ መሰናክል ሆኖ በሚገኝበት ጊዜ ነው ማለት ነው። እንግዲህ በህጋችን ከአቅም በላይ የሆነ ኃይል ናቸው ተብሎ ሊገመቱ የሚችሉ ሁኔታዎችን በፍትሐ ብሔር ህጉ አንቀጽ 1793 በግልጽ ተቀምጠው ይገኛሉ ማለት ነው። ከነዚህም መካከል የመጀመሪያው ባለዕዳው ኃላፊ የማይሆንበትና ያልታሰቡና በሌላ ሰው ላይ የሚመጡ ድንገተኛ ደራሽ ነገሮች በሚሆንበት ጊዜ ነው። ሁለተኛው ውሉ እንዳይፈጸም በመንግስት የሚደረግ ክልከላ በሚሆንበት ጊዜ እንደሆነ ያስቀምጣል። ሶስተኛ ላይ ደግሞ እንደ መሬት መናወጥ፣ መብረቅ፣ ማዕበልና ይህ የመሳሰሉ ተፈጥሯዊ ወይም ደግሞ ፍጥረታዊ መቅሰፍቶች ሲከሰቱ እንደሆነ ይገልጻል። በድንጋጌው ንዑስ ቁጥር ላይ የጠላት የውጭ ሀገር ጦርነትና የሀገር ውስጥ ጦርነት በሚከሰትበት ጊዜ እንዲሁ እንደ አንድ ከአቅም በላይ የሆነ ኃይል ተደርጎ ሊቆጠር ይችላል። በዚህ ድንጋጌ መጨረሻውን የተቀመጠው የባለዕዳው መሞት ወይም ደግሞ ባልታሰበ ሁኔታ የሚደርስበት ከባድ አደጋ ወይም ጽኑ ህመም በሚፈጠርበት ጊዜ እንደሚሆን በግልጽ ያስቀምጣል ማለት ነው። እንግዲህ ከነኚህ ሁኔታዎች ሌሎች ከአቅም በላይ የሆኑ የኃይል ተግባራት ወይም ደግሞ ከአቅም በላይ የሆኑ ተግባራት ናቸው ተብሎ የሚቆጠሩ ነገሮች ሊኖሩ እንደሚችሉ ከዚህ የህግ ድንጋጌ ለመረዳት ይቻላል። ምክንያቱም ዘርዛሪ ሆኖ የተቀመጠ የህግ ድንጋጌ በመሆኑ ሌሎች ይህን የመሰሉ ነገሮች ከአቅም በላይ የሆነ ኃይል ሆነው ሊቆጠሩ ይችላሉ ማለት ነው። ነገር ግን እንግዲህ ህጉ እዚሁ ላይ በአንቀጽ 1794 ላይ ከአቅም በላይ የሆነ ኃይል አለመኖር ወይም ደግሞ የሌለባቸውን ሁኔታዎች እንዲሁ አስቀምጦ ያልፋል ማለት ነው። ከእነዚህ ውስጥ እንግዲህ ምንጊዜም ቢሆን ግልጽ የሆነ የተቃራኒ የውል ቃል ከሌለ በስተቀር በተዋናዩ ፋብሪካ ቤት ወይም ደግሞ ስራውን ከሚያከናውንበት በአንደኛው መስሪያ ቤት ቅርንጫፍ ውስጥ የተደረገ የሰራተኞች አድማ ወይም ደግሞ የመስሪያ ቤቱ መዘጋት ይሄ እንደ ከአቅም በላይ የሆነ ኃይል ተደርጎ ሊቆጠር አይችልም ማለት ነው። ሌላው ለውሉ አፈጻጸም አስፈላጊ የሆነው ዋነኛ ጠባይ ያለው እቃ ወይም እቃ ዋጋው መወደዱ ወይም ደግሞ መርከሱ ከገበያ ለውጥ ጋር የተያያዘ ሁኔታ ሲከሰት ማለት ነው። ሌላው ሶስተኛው ባለዕዳው ያለበትን የግዴታ አፈጻጸም ወጪ የሚያከብድበት የአዲስ ህግ መውጣት ከአቅም በላይ የሆነ ኃይል ነው ሊያሰኝ አይችልም ማለት ነው። እንግዲህ ከነኚህ ሁኔታዎች ውጭ ቀደም ሲል እንደጠቀስነው ከአቅም በላይ የሆነ ኃይል ስለዚህ እንግዲህ ከአቅም በላይ የሆነ ኃይል ያለ መሆኑን ተዋናዩ ወገኑ ወይም ደግሞ ውሉ እንዲፈጽም የተገደደው ባለዕዳው ወገን ይሄን በአግባቡ ማስረዳት ከቻለ በህጉ አንቀጽ 1791 በግልጽ እንደተቀመጠው ኪሳራ አይከፍልም ማለት ነው። ስለዚህ ከዚህ አንጻር ኪሳራ ላለመክፈል አንድ ሰው በተለይ ከአቅም በላይ ኃይል አለ በሚልበት ጊዜ ቀደም ሲል ከጠቀስናቸው የህጉ ድንጋጌዎች አንጻር
የተጠቀሱትን አንዱን ወይም ሌላኛው ሁኔታ አንስቶ በአግባቡ ማስረዳት ይኖርበታል ማለት ነው። እንግዲህ ከአቅም በላይ የሆነ ኃይል መኖሩ ብቻውን የኪሳራ አለመቁረጥን ወይም የኪሳራ እንዳይከፍል ማድረግ የሚከለክል አይደለም። በዚህ መካከል ውሉን የሚፈጽመው ባለዕዳ ወይም ግዴታውን የሚወስደው ተዋዋይ ወገን በዚህ የተነሳ የሚደርስበትን በውሉ አለመፈጸም የተነሳ ሊደርስ የሚችለውን ኪሳራ ለመቀነስ ተገቢውን ጥረት ማድረግ እንዳለበት እንዲሁ በሕጉ ይቀመጣል። ከዚህም ጋር ተያይዞ በውሉ ከአቅም በላይ የሆነ ኃይል ናቸው ተብሎ ሊገለጹ የሚችሉ ሌሎች ሁኔታዎችን ማስቀመጥ እንደሚችሉ እንግዲህ ከሕጉ ድንጋጌ አንቀጽ 1794 በግልጽ ለመረዳት ይቻላል ማለት ነው። በየሳምንቱ እየተዘጋጀ የሚቀርብላችሁን የሕግ ጉዳዮች እንዲደርሷችሁ ላይክ፣ ሰብስክራይብ በማድረግ አባል እንዲሆኑ በአክብሮት እንጠይቃለን። አመሰግናለሁ።